ጉርድ ሾላ ማዕድን ሚኒስቴር ተብሎ በሚጠራው አካባቢ 325 ካሬ ሜትር ስፋት ያለው ቦታ ላይ ተገነባ ቅንጡ ይሄን የመሰለ ዘመናዊ ቤት ነው ይዤላችሁ የመጣሁት። ቪዲዮውን እያያችሁ ለገዢዎች እንዲደርሳቸው ሼር፣ ኮፒ ሊንክ አድርጉላቸው። ከግቢው ስንጀምር ግቢው እንደምታዩት እዚህ ጋር የጥበቃ ቤት ያለው ነው። ከግቢው በትንሹ 5 እና 6 መኪና በላይ ሊያቆም የሚችል ሰፊ የሆነ የፓርኪንግ ኤሪያ ያለው። ቤቱ እንደምታዩት ሲሊንጉ ከፍ ተደርጎ የተሰራ ጠበብት በሆኑ የዘመናችን ባለሙያዎች እያንዳንዱ ነገር ልቅም ጥንቅቅ ተደርጎ የተሰራ በጣም የሚያምር ቤት ነው ይዤላችሁ የመጣሁት። ቪዲዮውን እያያችሁ አብራችሁን ቆዩ። ይሄን የመሰለ ሜን ጌት በር አልፈን ወደ ውስጥ ስንገባ የምናገኘው ሰፊ ኮሪደር እናገኛለን። ኮሪደሩ ይሄን በመሰለ የእንጨት ስራዎች የተዋበ ሳሎኑ በተፈጥሮ ብርሃን የታደለ እንደምታዩት ሰፊ ሳሎን እናገኛለን። ጤንጠኛ የሆኑ መብራቶች የተገጠሙለት፣ እንደዚሁም ደግሞ ፊት ለፊት ላይ እንደምታዩት የኦፕን ኪችን ቦታ ላይ ከዩቪ ኤምዲኤፍ ማቴሪያል የተሰራ ኪችን ካቢኔት የተገጠመለት ነው። ግራውንድ ላይ እዚህ ጋር እንደምታዩት ፎቅ መውጣት ለማይችል እንግዳ እዚህ ጋር አንድ መኝታ ቤት እናገኛለን። ከሳሎኑ ጀርባ የምናገኘው ትራዲሽናል ኪችን ነው። ከጀርባ እንደዚህ ስቶርና እንደዚሁም ደግሞ የበግ ማረጃ ቦታ እናገኛለን። ይሄ እንደምታዩት በጣም የሚያምር የትራዲሽናል ኪችን ነው። ኪችን ካቢኔት ተገጥሞለታል። እስከ ጣራ ድረስ በሴራሚክ ጥንቅቅ ተደርጎ የተሰራ በጣም የሚያምር ቤት ነው። እዚህ ጋር እንደምታዩት ሌላ ሰርቪስ ላይ የራሱ መታጠቢያ ቤት ያለው የራሱ ቁም ሳጥን የተገጠመለት መኝታ ቤት ነው የምናገኘው። እዚህ ጋር እንደምታዩት ሲሆን ቦይለር ተገጥሞለታል። ጥንቅቅ ተደርጎ የተሰራ ባኞ ቤት እናገኛለን። በጓሮ በኩል እንደምታዩት ኮሪደሩ በጣም ሰፊ ነው። እዚህ ጋር አንድ የጋራ መታጠቢያ ቤት እናገኛለን። እዚህ ጋር ሳሎን ለሚጠቀም ሰው መታጠቢያና እጅ መታጠቢያ ቦታ ነው። አሁን ወደ አንደኛ ፎቅ ነው እየሄድን ያለ ነው። አንደኛ ፎቅ ላይ ማስተር ቤድሩምን ጨምሮ 5 መኝታ ቤቶች እናገኛለን። ይሄ ማስተር ቤድሩም ነው። እንደምታዩት በተፈጥሮ ብርሃን የታደለ ነው። ማስተር ቤድሩሙ ጥንቅቅ ልቅም ተደርጎ የተሰራ በጣም የሚያምር ማስተር ቤድሩም ነው። እዚህ ጋር ዎኪንግ ክሎዜት እናገኛለን። ዎኪንግ ክሎዜቱን አልፈን ደግሞ ወደ ውስጥ ስንዘልቅ መታጠቢያ ቤት እናገኛለን። እንደምታዩት እዚህ ጋር የተለያየ ገንዳም ጃኩዚም ሊሆን ይችላል ማስቀመጫ ስፔስ ቦታ ቀርቶለታል። እንደምታዩት እዚህ ጋር የቁም ሻወር ቦታ ነው። ዘመኑን የዋጁ የሳኒተሪ እቃዎች የተገጠመለት ባኞ ቤት ነው። ከማስተር ቤድሩሙ ወጣን ወደ ሁለተኛው መኝታ ቤት እንሄዳለን። እዚህ ጋር እንደምታዩት ሁለተኛው መኝታ ቤት የራሱ ቁም ሳጥን የተገጠመለት፣ ይሄም እንደምታዩት ቤቱ በጣም በተፈጥሮ ብርሃን የታደለ ቤት ነው። የራሱ ባልከኒ ያለው። እዚህ ባልከኒ ላይ ሆነን ወደ ታች የፓርኪንግ ስፍራውን ለመቃኘት እንደዚሁም ደግሞ ቀዝቃዛና ነፋሻማ የሆነውን የጉርድ ሾላ አካባቢ አየር ለመኮንኮም በጣም የሚያመች ቴራስ ነው። ከዚህ ከሁለተኛው መኝታ ቤት ወጣን ወደ ኮሪደር ስንዘልቅ እዚህ ኮሪደር ላይ 3 መኝታ ቤቶች እናገኛለን። 3ቱ መኝታ ቤት የራሳቸው ቁም ሳጥን ተገጥሞላቸዋል። እንደምታዩት ነው ሰፋ ለቀቅ ተደርገው የተሰሩ ሰፋፊ መኝታ ቤቶች ናቸው። የራሳቸው ቁም ሳጥን ተገጥሞላቸዋል። የብርሃን እጥረት እንዳይኖር ተደርጎ በጣም ሰፋፊ የሆኑ መስኮቶች የተገጠሙለት። ይሄኛው መኝታ ቤት ደግሞ የራሱ መታጠቢያ ያለው እንደምታዩት ነው። የራሱ መታጠቢያ ቤት አለው። ቁም ሳጥን ተገጥሞለታል። እዚህ ኮሪደር ላይ ለሶስቱ መኝታ ቤቶች እዚህ ጋር የጋራ የሆነ መታጠቢያ ቤት እናገኛለን። አሁንም እንሄደው ወደ ሁለተኛ ፎቅ ነው የምንሄደው። ሁለተኛ ፎቅ ላይ 3 መኝታ ቤቶች እናገኛለን። እንደዚሁም ደግሞ አንድ መታጠቢያ ክፍልና ሰፊ ቴራስ እናገኛለን። እዚህ ጋር የእቃ ማጠቢያ ቦታ ነው። ያው ቴራስ ላይ ዘና ፈታ ለማለት ስንፈልግ እዚህ ጋር ለመጠጥ የምንጠቀምባቸውን ብርጭቆዎች እንደዚሁም ደግሞ የምንመገብባቸውን ሳህኖች ለማጠብ የሚያገለግል ማጠቢያ እዚህ ጋር መታጠቢያ ክፍል እናገኛለን። እንደነገርኳችሁ 3 መኝታ ቤቶች እናገኛለን። እዚህ ሁለተኛ ፎቅ ላይ 3 መኝታ ቤቶች ናቸው። ይሄ ቴራሱ ነው ማለት ነው። ቴራሱ በጣም የሚያምር ቴራስ ሰፋ ለቀቅ ተደርጎ የተሰራ የሚያምር ቴራስ። የዚህ ቤት ዋጋ 80 ሚሊዮን ብር ይባላል። ውስን ድርድር ይኖራል። ይሄን ቤት መግዛት የምትፈልጉ ሰዎች ከስር ባስቀመጥኩት ስልክ ደውላችሁ ሊመጣችሁ ቤቱን ጎብኝታችሁ ተደራራችሁ መግዛት ትችላላችሁ። በየጊዜው የምንለቃቸው የሽያጭ መረጃ እንዲደርሳችሁ ፔጃችንን ላይክ፣ ፎሎ፣ ሼር ያደርጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።